ሰው አትመን። ሕይወት እኩል አይደለችም። እኩልነት ውሸት ነው። ምንም ነገር ለዘላለም አይቆይም። ችግርህ፣ የከበቡ ሰዎች፣ ስራ፣ ትዳርና ግንኙነቶች ሁሉ ለጊዜያዊ ነው። ሁሉም ነገር ፍጻሜ የሆነ ቀን ላይ ሲሆን ታየዋለህ። በሕይወቴ ሁሉ አብሮኝ ይኖራል ያልካቸውን ነገሮች እንኳን ሳይቀሩ ሲፈረካከሹ ታያቸዋለህ። ለሁሉም ነገር ተራ አለው። ሰው ብትጠቅም ጊዜውን ጠብቆ አምላክ ይከፍልሃል። ብትጎዳም እንዲሁ። በሰፈርከው ማንነት ጊዜው ሲደርስ ትሰፈራለህ። ማንም ሰው ስላንተ አይጨነቅም። 20% ብቻ ስላንተ ሲጨነቁ እነሱም የቅርብ ጓደኞችና ቤተሰቦች መሆናቸውን አዘንጋ። 80% ግን ኑር አትኑር አንዳች ቅንጣት ስላንተ አያስቡም። ችግሮችን ለነዚህ ለ80% መናገር ራስህ ማባከን ነው። ምክንያቱም ችግር ለነሱ ምናቸውም አይደለምና የራሳቸው ጉዳይ ብቻ ያሳስባቸዋልና። ቆጠብ በል። ሰዎች በሕይወት ይመጣሉ ደግሞም ይሄዳሉ። አንድ ቀን ለብቻ ሰው በሌለበት ልትሞት ትችላለህና ሰዎችን አትደገፍ። ከ5 እስከ 6 የልብ የምትላቸው ሰዎች በቀር በሶሻል ሚዲያ ላይ ያሉ የጓደኛ ጋጋታ ምንም አይጠቅመውም። ብትሞት እንኳን ቀብር ላይ የማይመጡ ብዙዎች መሆናቸውን ወቅ። የሥራ አለቃ እንድታደግና የተሻለ ቦታ እንድትይዝ ሊመኝ ይችላል፣ ግን መቼም እንድትበልጡ አይፈልግም። ምንም ሽልማትና ጭብጨባ ቢበዛልህ እንኳን ከሱ እንደምትበልጥ ካሰበ አንተን ለመገፍተር ወደ ኋላ አይልም። 98%ቱ ሰው መቼ እንደተወለድክ እንኳን አያውቅም። 2%ቱ መቼ እነማን እንደሆኑ መገመት አያቅትህም። ካላመንከኝ ሞክረው። የውሸት ጓደኛ የተሻለ ሕይወት እንድትመራ በፍጹም አይፈልጉም። ነገሮች መልካም ሲሆኑ የሚሰበሰቡ ሰዎች ሊገርሙ አይገባም። አንድ ቀን እልም ወለም ብለው ካዩ እጃቸውን ቀስረው ይስቁብሃል። የዛን ያልሳቁብህን የልብ ጓደኞች አደርጋቸው። ገንዘብ ያለውና ጸዳ ብሎ የሚመላለስን ሰው ብዙዎች ሲያከብሩ ትመለከታለህ። የማያውቁ እንኳን ቢሆን ጸዳ ካልክበት ሊያከብር ሲዳዳው ታየዋለህ። ለሰዎች ምክር መስጠት በጣም ቀላል ነው። ነገር ግን ምክርን ወደ ተግባር መቀየር ከባዱና አስቸጋሪው ነገር ነው። አንዳንዴ ሰው ካለበት ማጥ ለመውጣት ካሰብክ ከመምከር በላይ የሆነ ስብዕና ሊኖር ይገባል። አንድ ውሸታም ጓደኛ ከ100 ጠላት ጋር እኩል ጥፋት ያደርሳል። ጠላቶችን ተከታተላቸው፣ ጓደኞችን ደግሞ በጣም ተከታተላቸው። ነገሮች መልካም እንዲሆኑና እንዲሳኩ ያለ ጥረትን አድርገህ ሳይሳካ ቀርቶ ይሆናል። ይህ ያንተ ደካማነት ሳይሆን ሕይወት እንዲህ አይነት ገጽታም ስላላት ነገሩን ተቀበለው። ለመወደድ ልዩ ሰውና ሁሉም ሞካሪ መሆን አይጠበቅብህም። አንዳንዴ ሰው ሁሉ ባይወድህ እንኳን ይሄ ምንም ማለት እንዳልሆነ ተረዳ። በሰዎች መጠላትን ቀለል አድርገው ሰደው። ምክንያቱም እንዴት ራስን ማሳደግ እንዳለብህ ማጤን ወሳኝ ነገር ሲሆን የሰዎችን ስሜት እያዳመጥክ ከፍና ዝቅ እያልክ መኖር አይጠበቅብህም። የራስህ አስተሳሰብ ይኖርሃል፣ ሌሎችም እንዲሁ። ሰዎችን በሐሳብ አለመስማማታቸው አንተነት ላይ የሚያመጣው ነገር የለም። ሐሳብን ለማሳመን የሰዎችን አስተሳሰብ ረግጣት ውጣ። የሰዎችን ሐሳብ አክብር፣ ሰዎችም ሐሳብን እንዲያከብሩ አድርግ። ይህች ዓለም የምትፈልግ ጠቃሚ ነገር አንተ ዘንድ እንዳለ ስታመን ብቻ ነው። በአጠቃላይ ዓለም ራስ ወዳድ ናት። ሰዎች ስለ ደስታ አጋነው ሲያወሩ ተሰማ ይሆናል። ባጭሩ ደስታ ማለት ስሜት ሳይሆን አይምሮ ያለበት ሁኔታ ነው። ደስተኛ ሆነህ በሰዎች ልትጎዳ ትችላለህ። ሕይወት እኩል አይደለችም። በሆነ ነገር ላይ ጎበዝ ብትሆን ካንተ የበለጠ በጣም ጎበዝ ሰው አለ። እኩልነት ውሸት ነው። ስለዚህ በመኖር ብቻ ተደሰት። በቅንነት ስህተትን የሚገልጽልን እንጂ ቃልና ተግባርን በሙሉ የሚወድሱትን ታማኝ አድርገህ እንዳታስብ። ደካማ ጎንህን ማንም እንዲያውቅ አታድርግ። ሰዎች የሚይዙ አንተው ባሳያቸው ወጥመድ ነው። መጀመሪያ ለራስህ መሆን ስትጀምር ለማን ምን መሆን እንዳለብህ ትገነዘባለህ። በፍጹም በሌሎች ስሜቶች ላይ አትጫወት። ምክንያቱም ጨዋታውን ብታሸንፍ እንኳን ሰዎቹ ግን እስከ ወዳኛው ታጣቸዋለህ።